ጸበል ጀምራልኩኝና አጣላ ወጣ ስል ያክስቴ ልጅ መጣች ቤት ማለት ነው እንደ ፔሸንት ነው የምጠየቀው ባይዛው ቤት ነው መጣ ስጠይቀኝ ባክሽ ምንም ለውጥ የለም ፍንድት እያለ ጭራሽ ባሰ ማለት ፊቴ ቅርጹ ሁሉ ተበላሸ ለምን ጸበል አትሄጂም ምናምን ስለ በቃ አይገርምሽም እኔ ራሱ እጣውጥቼ አሁን እኮ ልጀምር ነበር ምናምን ስለደም የበቁ አባት አሉ እና እሳቸው ጋር እንሄድና ከዛ እንደውም በምን ኬዝ እንደዚህ እንደሆንሽ ራሱ ይናገራል የት እንጪ ጊዮርጊስ በቃ የመድኃኒዓለም ስራ እስክንፈልገው ነው እኛ እስክንፈልገው ነው እንጂ መንገዱን እሱ ያመቻቻል ሁሉ እግዚአብሔር በቃ እችላለሁ ብለሽ የለ ታወጪው የሚል ነው የሚመስለኝ እግዚአብሔርና እኔ ማቀሜ በቃ ባሌም በጣም ለኔ ያለው አመለካከት ይለያል የማያደርግልኝ ነገር የለም እንደ ልቤ የፈለኩትን ማድረግ ስለምችል ብቻ አምላኬን ጠይቄ ለምን ብዬው አላቅ አልቅሼበት አላቅ ለምንኛው አላቅ ጸበል ጾም ምናምን አላቅ በጉልበቴ ነበር የምተዳደረው ከዛ ልክ እሱን ስፈልገው ግን ምን አደረገ መስመር ዘረጋልኝ ኤክስቴንድ ጃመጣት በቤት ድረስ